ጨለያት የተያሉ የሚያመልኩ እንዲሁም ለዛሬ የሚገብሩ ከሆነ ግብሩን ሲታው ሲገበርለት የነበረው ክፉ መንፈስ ወደ ልጆች ወደ ልጅ ልጆች በመውረድ ምንም የማያውቁትን ልጆች በማስጨነቅ የጭንቀት በሽታ ይሆንባቸዋል። አእምሯቸውን በመቆጣጠር ህሊናቸውን ያሳጣቸዋል፣ በመጨረሻም ያሳብዳቸዋል። ስለዚህ የቤተሰብ የዛር መንፈስ ቤተሰብን ለእብደት ይዳርጋል። ብዙዎቻችን ልብ የማንለው አጋንንቱ በውስጣችን ከገባ በኋላ በጤናችን የሚያሳብደን ነው። ይህም ለምሳሌ አንድ ሰው ለራሱም ለቤተሰቡም ለማህበረሰቡም ሲታይ ጤነኛ ነው፣ ነገር ግን የጤነኛ እብድ ነው። ይህ ማለት አጋንንቱ ውስጡ ሲገባ ሰውየውን ጨርቁን አስጥሎት ባያሳብደውም ጨርቅን ጥለው የሚያብዱበት ቦታ ህሊናውን ባያሳጣውም ሰዎች ህሊናቸውን ወደሚያጡበት ቦታ ወስዶ እዛ ያዋለው የፈቃድ እብድ ያደርገዋል። ለምሳሌ ጫት ቤት፣ ጭፈራ ቤት፣ መጠጥ ቤት ይወስደውና ለተወሰነ ሰዓት የእብደቱ ተካፋይ ተዋናይ ያደርገውና ወደ ልቡ ሲመልሰው ራሱን እየወቀሰ እየከሰሰ ወደ ቤቱ ይሄዳል። መጠጥ ቤት አስገብቶት አስጠጥቶት በስካር ሽፋን ለተወሰነ ሰዓት ያሳብደውና ወደ ልቡ ይመልሰዋል። ይህ ሰው ለራሱም ለቤተሰቡም ለማህበረሰቡም ሲታይ ጤነኛ ነው፣ ግን ያልታወቀበት የፍቃድና የፈረቃ እብድ ነው። የሚያብድበት ቀን አለውና እንደዚህ አይነት ብዙ ሺህ እብዶች አሉ።